ኤገስ እንዴት ናችሁ? ሰላም ናችሁ? በዛሬው ቪዲዮችን 6.1.4 እናያለን ማለት ነው። አግሪካልቸር ላንድ ኦነር ኤንድ ቴናንስ የሚለውን እንማራለን ማለት ነው። እስቲ በዚህ ቶፒክ ላይ ኮንሰፕቱን በአጭሩ እስቲ ለማየት እንሞክራለን ማለት ነው። አግሪካልቸር ማለት ያው ግብርና ነው። ላንድ ኦነር ማለት ደግሞ የመሬት ባለቤትነት ማለት ነው። ቴናንሲ ማለት ደግሞ መሬትን እንደ ኪራይ ወይም እንደ ኮንትራት መስጠት ማለት ነው። ስለዚህ ላንድ ኦነር ሚንስ ኢት ኢዝ አባት ሲስተም ኦፍ ኦነርሺፕ ነው። የኦነርሺፕ ሲስተም ላንድ ኦነር የመሬት ባለቤት መሆን ማለት ነው። ኤንድ ቴናንስ ማለት ምንድን ነው? ሲስተም ኦፍ ዋት ሬንቲንግ ኤንድ ሊዚንግ ላንድ ፎር ፋርመርስ ኢዝ አባት ሲስተም ኦፍ ሬንቲንግ ኦር ሊዚንግ ላንድ ይባላል ቴናንስ ማለት። ስለዚህ መሬትን እንደ ኪራይ መስጠትና እንደ ኮንትራት መስጠት ቴናንስ ይባላል። ይሄ መሬት የማግኘት መብት ደግሞ ምንድን ነው? ላንድ ኦነር ይባላል ወይ ኦነርሺፕ ኦፍ ላንድ ይባላል ማለት ነው። ስለዚህ አግሪካልቸር ኢዝ ዶሚናንት ሁማን አክቲቪቲ ኤንድ ባክቦን ኦፍ ኢትዮጵያን ኢኮኖሚ። ስለዚህ አግሪካልቸር ስንል ምንድን ነው? ዶሚናንት ሁማን አክቲቪቲ ነው በኢትዮጵያ ውስጥ ዶሚናንት የሆነ ሁማን አክቲቪቲ። አብዛኛው ማህበረሰብ አግሪካልቸር ሰርተው ነው የሚኖሩት ማለት ነው በኢትዮጵያ ውስጥ። ከዛም አልፎ ምንድነው ባክቦን ኦፍ ኢትዮጵያን ኢኮኖሚ። ስለዚህ ለኢትዮጵያ ኢኮኖሚ ላይ ባክቦን ነው ወይ ጀርባ አጥንት ነው ማለት ነው። ስለዚህ ኢትዮጵያ ኢኮኖሚ ዋናው ፕሮሞት እየሆነ የመጣበት ምንድነው ማለት ነው? በአግሪካልቸር ነው ማለት ነው። ስለዚህ the majority of society in rural area are engaged mainly in subsistence agricultural activities። ስለዚህ ማጆሪቲ ማህበረሰብ በኢትዮጵያ ውስጥ ስፔሻሊ ሩራል ኤሪያ ምን ያደርጋል ማለት ነው? አግሪካልቸራል አክቲቪቲ ይሰራሉ ወይ አግሪካልቸር ሰርተው ነው የሚኖሩት ማለት ነው። አግሪካልቸራል ኮሞዲቲ ሰች አስ ኮፊ፣ ኦይል ሲድ ፎርም ዘ በልክ ኦፍ ዘ ካንትሪስ ኤክስፖርት። ለምሳሌ ኢትዮጵያ አግሪካልቸራል ኮሞዲቲን ኤክስፖርት ታደርጋለች። ከነዛ ኤክስፖርቶች ውስጥ ኮፊ እና ኦይል ሲድ ብዙ ቁጥር ያለው ኤክስፖርት ያደርጋል ማለት ነው። ስለዚህ ከሌሎቹ ይልቅ በጣም ብዙ ኤክስፖርት የሚያደርጉት ኢትዮጵያ ምን ያደርጋሉ? ኮፊ ኤንድ ኦይል ሲድን ኤክስፖርት ያደርጋሉ ማለት ነው። ስለዚህ ካንትሪስ ሊቭስቶክ ፖፑሌሽን ዋዝ ላርጀስት ኢን አፍሪካ። ስለዚህ የሀገሪቱ ሊቭስቶክ ፖፑሌሽን ራሱ ምንድነው? ትልቅ ነው በአፍሪካ ማለት ነው። ስለዚህ ዱሪንግ ዘ ኢምፔሪያል ፔሪየድ በኢምፔሪያል ኃይለ ሥላሴ ጊዜ ማለት ነው። the agricultural sector was particularly important not only for its large contribution to the economy but also because land was base of power። ስለዚህ አፄ ኃይለ ሥላሴ ጊዜ ማለት ነው አግሪካልቸራል ሴክተሩ ሞስት ኢምፖርታንት ነው። ኢምፖርታንት የሆነው ወይ ጠቃሚ የሆነው ኢኮኖሚን ብቻ ፕሮሞት ለማድረግ አይደለም፣ ወይ ኢኮኖሚን ብቻ ኮንትሪቢዩት ለማድረግ አይደለም፣ ወይ ኢኮኖሚን ብቻ ለማምጣት አይደለም። ከዛም አልፎ ምንድን ነው የስልጣን ቤዝ ነው ወይ መሰረት ነው ማለት ነው አግሪካልቸር። ስለዚህ the indigenous system of land ኦነር in Ethiopia were commonly ገልት and rest ይባላል። ገልት means the right to collect tribute or ግብር ማለት። ስለዚህ ገልት ማለት ምንድን ነው? ግብርን የመሰብሰብ መብት ማለት ነው። the right to collect tribute ማለት from the peasant guaranteed by the emperor to the various ranks of warrior class ሎካል ሩለርስ ቸርች ኤንድ አዘርስ። እነኚህ ምንድን ናቸው ማለት ነው? ታክስን ኮሌክት ለማድረግ መብት አላቸው ማለት ነው። ዋረር ክላስስ ሎካል ሩለርስ ቸርች ኤንድ አዘርስ ምንድን ነው ማለት ነው? ምን አላቸው ማለት ነው? መብት አላቸው። የምንም መብት? ታክስን ኮሌክት የማድረግ መብት አላቸው ማለት ነው። ረስት ስንል ደግሞ ምንድነው? ረስት ስንል ኢት ሪፈርስ ቱ ዘ ዋት ላንድ ኦውንድ ቤዝድ ኦን ላይኔጅ ሲስተም። ስለዚህ ረስት የሚባለው ደግሞ ምንድን ነው? ላንድ ኦውንድ ቤዝድ ኦን ላይኔጅ ሲስተም። ስለዚህ ረስት የሚባለው ደግሞ መሬትን ወስዶ የመሬት ባለ ቤት የሆኑ ማህበረሰብ ነው። እሱም በምንድን ነው? ላይኔጅ ታይቶ ነው ማለት ነው። ላይኔጅ ማለት ምንድን ነው? በዘር ወይ በብሌድ ሪሌሽንሺፕ ታይቶ ይሰጣል መሬት ማለት እሱ ምንድን ነው የሚባለው? ረስት ይባላል ማለት ነው። ረስት ይባላል። although the Kalada system or land measurement had long history in Ethiopia, it is
ኮንጀክሽን ዊዝ ክሬሽን ኦፍ ምኒልክ ምኒልክ ኢምፔር ስቴት ዛት ካም ቱ ሃቭ ዋይደር አፕሊኬሽን። ስለዚህ ቀላለ ሲስተም ወይም ለአንድ ሜዠርመንት ኢትዮጵያ ውስጥ ሎንግ ስትሪ አለው ማለት ነው። ስለዚህ ይሄ ከማ ጋር ይገናኛል? ከምኒልክ ጋር ኮኔክት ይሆናል ማለት ነው። ስለዚህ ቀላለ ሲስተም በምኒልክ ጊዜ ነበረ ማለት ነው። ዘ ሞቲቭ ቢሃይንድ ላንድ ሜጀርመንት ዌር ፋሲሊቴቲንግ ታክሴሽን። ስለዚህ ላንድን ሜጀር አድርጎ አከፋፍሎ መስጠት ምንን ፋሲሊቴት ያደርጋሉ ማለት ነው? ታክሴሽን ሲስተም፣ ታክስን ግብርን ለመውሰድ ምቹ ይሆንላቸዋል ማለት ነው። ይሆንላቸዋል። ስለዚህ ምን ያደርጋሉ? ላንድን ሜጀር አድርጎ አከፋፍሎ ይሰጣሉ ማለት ነው። ዘ ሜጀርድ ላንድ ወዝ ዲቫይደድ ኢንቱ ለሚ፣ ጠፊ ጠፊ ይባላል። ስለዚህ በሶስት ዲቫይድ ያደርጋሉ። ለሚ ይላሉ፣ ለሚ ጠፊ ኤንድ ጠፊ ማለት። ስለዚህ ለሚ ማለት ፈርታይል ወይ ጥሩ ማለት ነው። ለሚ ጠፊ ማለት ምንድነው? ሰሚ ፈርታይል ነው። ስለዚህ ከዚህ ትንሽ ቀነስ የሚል ማለት ነው። ስለዚህ ጠፊ ማለት ምንድነው? አንፈርታይል ነው ወይ ብዙ ፕሮዳክት የማይሰጥ መሬት ማለት ነው። ላንድ ሜዠርመንት ኦልሶ ፕሮሞትድ ቱ ዊንስ ፕሮሰስ ኦፍ ፕራይቬት ኦውነርሺፕ ኤንድ ላንድ ስኬልን ፕሮሞት ያደርጋል ማለት ነው። ለሚ ላንድ ስንል ምንድን ነው? ፔዲዋት ሃይስት ነው ፔመንቱ። እዚች ጋር ግብር ለመክፈል ለሚወስዱት ምን ያደርጋሉ? ፔመንቱ ሀይ ነው ወይ ታክሲ ብዙ ታክሲ ይከፍላሉ ማለት ነው። ጠፊ የሚወስዱ ደግሞ አንፈርታይል ስለሆነ አንፈርታይል ነው ጠፊ ማለት ወይ ጥሩ ፕሮዳክት ማይሰጥ መሬት ማለት ነው። ስለዚህ ሎዌስት ነው ፔመንቱ፣ ታክሱ ሎዌስት ነው ትንሽ ይከፍላል ማለት ነው። ዘ ቀላለ ሲስተም ኦልሶ ኢኔብል ዘ state to appropriate large area of land either for its benefits or for individual and institution it wished to reward. The most important consequence of the growth of private owner was associated with spread of tenancy or landlessness። ስለዚህ ሞስት ኢምፖርታንት ኮንስኮንሱ ፕራይቬታይዜሽኑ መብዛቱ፣ ለምሳሌ ለአንድ ፕራይቬት ኦነሩ መብዛቱ ምን ያደረገ ማለት ነው? ማህበረሰቡን ምን ያደረገ? መሬት አልባ እንዲሆን ያደረገ ማለት ነው። ስለዚህ መሬት አልባ እንዲሆኑ ያደርጋል። ስፔሻሊ ሳውዘርን ፓርት። ስለዚህ አብዛኛው 50% እስከ 65 ያሉት በዚህ ካቴጎሪ ውስጥ ይካተታሉ ማህበረሰቡ ማለት ነው። በሳውዘርን አካባቢ ደቡብ አካባቢ ማለት ነው። ስለዚህ ፖስት ላይበሬሽን ፐሬድ ዊትነስ ዘ አክሰለሬሽን ኦፍ ፕራይቬታይዜሽን ፕላን። ከላይበሬሽን ፔሪየድ ቀጥሎ ምንድን ነው የሆነው? ፕራይቬታይዜሽን ነው የበዛው ማለት ነው። ለአንድ ፕራይቬታይዜሽን ሪማርካብል ግሮዝን ለአንድ ሴት። ስለዚህ መሬትን የግል ማድረግና ላንድን መስጠት ምን ሆኗል? እያደገ መጥቷል ማለት ነው። ግሮ እየሆነ መጥቷል። ፓርቲኩላሪን ላስት ዲኬድ ኤንድ ሃፍ ቢፎር ዘ ሪቮሉሽን፣ ከሪቮሉሽን በፊት ማለት ነው። ስለዚህ ላንድ ፕራይቬታይዜሽን መብዛትና ላንድ ሴል መብዛቱ ምን ያደረገ ማለት ነው? ምን ያደረገ ማለት ነው? ከሪቮሉሽን በፊት ማለት ነው። ስለዚህ እየበዛ መጣ ማለት ነው። ስለዚህ ቼንጅ እያደረገ እየተቀየረ መጣ ማለት ነው ሲስተሙ። አሎንግ ዊዝ ላንድ ሜዠርመንት ላርጅ ስኬል ላንድ ሴል ኤንድ ኢቪክሽን ቢካም ዋት ኮመን እየሆነ መጣ፣ የጋራ እየሆነ እየተላመደ መጣ ማለት ነው። አስ ሪዛልት ኦፍ ፉዳል ኤክስፕሎቴሽን። ስለዚህ የፉዳል ብዝበዛ ቀጥሎ ማለት ነው። ስለዚህ የፉዳል ብዝበዛ ቀጥሎ ምን ሆነ? ሞስት ኦፍ ዘ ፒዛንት ቢካም ሰብስተንስስ ፋርመር ሊቪንግ ኢን ሚስሬብል ፖቨርቲ ዱሪንግ ዘ ፔሪየድ። ምሳሌ ከፉዳል ብዝበዛ ቀጥሎ ምን ሆነ ማለት ነው? ፒዛንቶቹ ምን እየሆነ መጡ? ለኑሯቸው ሲሉ ትንሽ ነገር ይወስዳሉ ማለት ነው። ስለዚህ ለኑሯቸው ሲሉ ትንሽ ነገር እየወሰዱ ምን አደረገ? በፖቨርቲ ውስጥ አካተታቸው ማለት ነው። ስለዚህ ስፔሻሊ ኢን ዘ ሳውዘርን ፓርት የሀገሪቱ ሳውዘርን ፓርት ላይ ማለት ነው። ስለዚህ ዌር ዘ ቴናንሲ ሲስተም ሎካሊ ናውናስ ጭሰኛ ይባላል። ጭሰኛ ማለት ምንድን ነው? መሬት የሌላቸው ወይ ላንድለስ ፐርሰን ማለት ነው። ላንድለስ ፒዛንት። ስለዚህ መሬት የላቸውም። ህይወታቸውን ለማቆየት ብቻ ትንሽ ትንሽ ይሰጣቸዋል። እሱ ምንድን ነው የሚባለው? ጭሰኛ። ስለዚህ ወዝዋት ስፕሬድ እየበዛ ነው። ስለዚህ እስቲ ይችን ኤክሰርሳይዝ እንስራ። ኤክሰርሳይዝ ስንሰራም ሬስት ገልት ማለት ምንድን ነው? ዘ ራይት ቱ ኮሌክት ትሪቡት ነው ማለት ነው። አንደኛ ያለው ምንድን ነው? ኢ ነው። ዘ ራይት ቱ ኮሌክት ትሪቡት ነው።
አቀላለል ሲስተም ማለት ምንድን ነው ብለናል? ምን ብለናል? ላንድ ሜጀርመንት ነው ማለት ነው። ላንድ ሜጀርመንት ማለት ሌሚ ማለት ደግሞ ምንድን ነው? ሌሚ መሬት ማለት ምንድን ነው? ካልቲቬትድ ላንድ ነው። የሚስቶር ካልቲቬትድ ላንድ ነው። ግብር ማለት ምንድን ነው? ትሪቡት ነው ማለት ነው። ስለዚህ ገባራ ማለት ደግሞ ምንድን ነው? ትሪቡት ፔይንግ ፒዛንት የሚከፍሉት ግብር ነው ማለት ነው። እናመሰግናለን። የዛሬው ትምህርታችን ይህንን ይመስላል። ቻናላችን ሰብስክራይብ በማድረግ አግዙልን። እናመሰግናለን።